ሰላም እንዴት ናችሁ ቻናል ቤተሰቦች? ይሄን የመሰለ ዋርኒንግ ከመጣባችሁ ማድረግ ያለባችሁን ሙሉ መረጃ እያንዳንዱን ነግራችኋለሁ ማለት ነው። የትም እንዳትሄዱ ቪዲዮን ላይክ አድርጉና ጀምሩ። ቀጥታ ወደ ቪዲዮ። ቻናል ቤተሰቦች በክሮም በኩል ዩቲዩብ ስቱዲዮ ከገባችሁ በኋላ ማለት ነው ዳሽቦርድ ላይ ነክታችሁ ልክ እንደዚህ ነው ይመጣላችሁ ማለት ነው። ምንድነው ይሄ የሚለው እንደምታዩት ቻናል ቫዮሌሽንስ ሲልና አክቲቭ ኮሚኒቲ ጋይድላይን ስትራይክ ይላል ማለት ነው። ስለዚህ ይሄኛው ኮሚኒቲ ከሆነ ኮፒራይት ስትራይክ እና ኮሚኒቲ ጋይድላይን ስትራይክ የሚባል አለ። ይሄኛው ሊመጣ የሚችለው ምንድነው? ለምሳሌ የሆነ ሃርሙፉል ጎጅ የሆኑ ይዘት ያላቸውን ነገሮች ስንለቅ ምናምን ላይቭም ሊሆን ይችላል የተለያየ ወይም በቪዲዮ በኩልም ስንለቀው የሚመጣ ነገር ነው። ስለዚህ በዚህ ተነሳ ደግሞ ምንድነው የሚፈጠረው መሰላችሁ? ለ90 ቀን ውስጥ ነው ኤክስፓየርድ የሚያደርገው ይሄ ኤክስፓየርድ ያደርጋል ከዛ በኋላ። ነገር ግን አንደኛ በዚያ መሃል እንትን ካለ ስትራይክ ከላከ ድጋሚ እንደዚህ አይነት ከላከ ቻናላችን ብዙ ነገር ሊታገድ ይችላል ማለት ነው። ጭራሽ ሰው ደግሞ ሶስተኛ ከመጣ ቻናሉ ሙሉ በሙሉ ይደለታል ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ ይሄ ያለ አክቲቭ ኮሚኒቲ ጋይድላይን ስትራይክ ካለ ምን ማድረግ አንችልም? ሞኔታይዜሽን ማድረግ አንችልም ማለት ነው። ስለዚህ ይሄኛው ሞኒ ማድረግ አንችልም። እንደዚህ ከመጣ 90 ቀን ኤክስፓየርድ ማድረግ አለበት ምንም እንኳን ለመጀመሪያ ጊዜ ቢሆንም ማለት ነው። ሁለተኛው ደግሞ ኮፒራይት ስትራይክ የሚባል አለ። ይሄ ደግሞ ሌላ ሰው ቪዲዮ የሌሎችን ቪዲዮ ኮፒራይት ያደረጉበት ማለት ነው። ያለ እነሱ ፍቃድ እኛ ስንጭን የሚፈጠር አለ ማለት ነው። ሌላው ደግሞ ኮፒራይት ክሌም የሚባል አለ። እሱ ችግር የለውም ብዙ 100 ራሱ 200 ኮፒራይት ክሌም ቢኖርባችሁም የናንተ እይታ የናንተ የለቃችሁት ቪዲዮ እይታ ከነሱ እይታ የሚያንስ ከሆነ ለምሳሌ የነሱን ቪዲዮ አንድ አምታችሁ ጫናችሁ የናንተን ደግሞ ጫናችሁ ስለዚህ ሞኒ በምታደርጉበት ሰዓት ምንድነው የሚፈጠረው? እይታው ብዙ እይታ ያለው የናንተ ቪዲዮ የራሳችሁ ኦሪጂናሉ ከሆነ ሞኒ ይሆንላችኋል ማለት ነው። ከዛ ውጪ ግን አሁንም ሞኒ አይሆንም። ነገር ግን ሞኒ ከመሆን ግን አያግድም ወይም ቻናልን አይደልትም ማለት ነው። ምን ከሆነ ኮፒራይት ክሌም ከሆነ ማለት ነው። ኮፒራይት ስትራይክ ከሆነ ግን በጣም ችግር አለ። 3 ከተፈጠረ ለምሳሌ 3 ጊዜ ኮፒራይት ስትራይክ ከተፈጠረባችሁ ቻናላችሁ ሙሉ በሙሉ ይደለታል ማለት ነው። ስለዚህ ይሄን ይመስላል። ስለዚህ ምንድን እናድርግ ነው? ለመጀመሪያ ጊዜ እንደዚህ ቢፈጠርብን ምን እናድርግ? 90 ቀን ሳይሞላ ማድረግ ያለብን ነገር ስላለ ማለት ነው። ስለዚህ ምንድነው የምናደርገው? እንደዚህ ከገባን በኋላ ወደ ውስጥ ከገባን በኋላ ይሄን ነካ እናደርግና እናያዋለን ማለት ነው። ስለዚህ ወደ ውስጥ እንደገባን ሙሉ መረጃ ይነግረናል ማለት ነው። ኮሚኒቲ ጋይድላይን እንደተላከ ምናምን ነው እንደ ልኮልን እንደነበር ምናምን ነው እየነገረን ያለ ማለት ነው። ከሱ በተጨማሪም ደግሞ ሁለተኛ ወደዚህ ስክሮል እናድርግና እንየው ምን እንደሚል። ስለዚህ ምንድነው ምንም እንኳን ለመጀመሪያ ጊዜ የመጀመሪያችሁ ከሆነ ስትራይኩ ማለት ነው ምን ከማድረግ አያግዳችሁም። ቪዲዮ መፖስት ትችላላችሁ። ፖስት ላይቭ መግባት ምናምን አያግዳችሁም ማለት ነው። ሁለተኛ ግን 90 ቀን ውስጥ በ90 ቀን ውስጥ ሁለተኛ ከተፈጠረ ምንድነው ማድረግ የማትችሉት? ምንድነው if you violate this policy again within 90 days ነው የሚለው። ይሄ 90 ቀኑ ሳያልፍ አሁንም ድጋሚ ችግር ከፈጠራችሁ ምን ማድረጋችሁ ነው የሚለው will not be able to do things like upload post or live stream for 1 week ነው የሚለው ማለት ነው። ስለዚህ ለአንድ ሳምንት ያህል ቪዲዮ አፕሎድ ማድረግ አይቻልም፣ ፖስት ማድረግ አይቻልም፣ ላይቭ ስትሪም መግባት አይቻልም ማለት ነው። ዜን አሁንም ደግሞ ድጋሚ ሶስተኛ እንትን ካላችሁ ለአንደኛው ያሰናብታችኋል ማለት ነው። ስለዚህ አሁን 90 ቀን ሳይሆነው ምን ማድረግ አለብን? 7 ጥያቄዎች አሉ። 7ቱን ጥያቄዎች ነው ምን መልሰው ማለት ነው። ከነሱ እየተማርን እኛ ደግሞ መልሱን እየመለስን እንሄዳለን ማለት ነው። ነገር ግን እንደ ቫዮሌሽኑ ወይም እንደ ስትራይኩ ጥያቄው ተመሳሳይ ላይሆን ይችላል ማለት ነው። ለሁላችንም የሚመጣው ጥያቄ ተመሳሳይ ላይሆን ይችላል። ስለዚህ ምን እናደርጋለን? ቢሆንም ባይሆንም ግን ስቴፑ ግን ተመሳሳይ ነው ማለት ነው። ስለዚህ ምን እናደርጋለን? ቀጣይ ቴክ አክሽን የምትላለች እሷን አንዴ እንነካታለን። ዜን ቴክ አክሽን የሚለውን እንደመጣን ማለት ነው ቪዲዮውን ያሳየናል። ቴክ ኤ ሉክ አት ዩር ኮንቴንት ኤንድ አዘር ፖሊሲስ ይላል። የእናንተ ችግሩ ምን እንደሆነ እዚህ ላይ ከቪዲዮ ላይ ዲስፕሌይ አድርጎ ያመጣላችኋል ማለት ነው። ቪዲዮውን የሚያሳያችኋል ምን ስህተት እንደሰራችሁ ምናምን። እንደገና ደግሞ ከዚህ ላይ እንደምታዩት ቫዮሌት ኦር ግራፊክ ኮንቴንት ፖሊሲ አት እና 59 ደቂቃ ከ54 ሰከንድ ችግሩ የተፈጠረው ወይም ኮንቴንታችሁ ጋር ያመጣባችሁ የትኛው ደቂቃ ላይ ነው የሚለውን ማየት ይችላልላችሁ። 59 ደቂቃ ከ54 ሰከንድ ላይ ከዚያ ላይ ነው ችግር የተፈጠረው ማለት ነው።
ምን እንደሚልም ደግሞ ማየት እንችላለን። ኮንቴንት ዛት ሾውስ ሁማንስ ማሊሲየስሊ ኢንፍሊክቲንግ ፊዚካል ኦር ሳይኮሎጂካል ሃርም ኦን አኒማልስ ኢዝ ኖት አላውድ ኦን ዩቲዩብ ነው የሚለው። ያው እንደምታዩት ነው የሰዎችን ሳይኮሎጂካሊ ሊጎዳ የሚችል አይምሯቸውን ሊጎዳ የሚችል እንደዚህ እንስሳትን ምናምን ከእንስሳት ጋር በተገናኘ እንስሳትን ያልሆነ ነገር ሰቅሎ ወይ ምናምን አለል እነሱም የማይሆን አሟሟት እየሞቱ ማሳየት ምናምን እንደዚህ አይቻልም ነው የሚለው ማለት ነው። የእናንተንም ልክ እንደ ችግራችሁ ከዚህ ላይ ዲስፕሌይ አድርጎ ያሳያችኋል ማለት ነው። ዜን ቪዲዮውን ያው እንዳያችሁት 59 ደቂቃ ከ54 ሰከንድ እንዳልኳችሁ ማለት ነው። ያው በዚህ መልክ ነው። ይሄ ነው በዚህ ምክንያት ነው እንደዚህ ሆና ስለታየች ነው። እቺ የሆነ አይጥ እኮ ናት ደግሞ በስማ። ስለዚህ እቺ በመታየቷ ነው ማለት ነው የችግር የተፈጠረው። ስለዚህ ምን እናደርጋለን? ልክ እናንተንም እንደዚህ ያሳያችኋል ማለት ነው። ዜን ከታች ደግሞ እንደሚለው here is what you can do ነው የሚለው። ምን ማድረግ እንደምትችሉ ልንገራችሁ ነው የሚለው። take action you can appeal if you think ምናምን የሚለውን ለእናንተ ትቼዋለሁ፣ አነቦት። ስለዚህ ምንድነው የምናደርገው? እንደዚህ ስክሮል እናደርግና ከታች ማለት ነው ይኸው ላሳያችሁ ቴክ አክሽን የሚል አለ ከታች። ስለዚህ ምን እናደርጋለን? ቴክ አክሽን የሚለውን አንዴ እንነካለን ማለት ነው። ስለዚህ ሁለት አይነት ምርጫ ያመጣልናል ማለት ነው። እንደዚህ ቴክ አክሽን የሚለውን ለነካ ነው ወደዚህ ወስደናል። የመጀመሪያው ቴክ ትሬኒንግ ነው፣ ስልጠና መውሰድ ነው። ሁለተኛው ደግሞ ሳብሚት አፒል ነው የሚለው ማለት ነው። አፒል የሚሆነው ምንድነው? if you think we made a mistake you can appeal ነው የሚለው። እናንተ ስተሰርታችሁ ብላችሁ ካሰባችሁ ማለት ዩቲዩብ ራሳቸው እነሱም ስተት ሊሰሩ ይችላሉ ማለት ትክክል ሆኖ ቪዲዮ ደግሞ መደረግ የሌለበት ሆኖ በእነሱ ስተት ሪሙቭ ሆኖብን ከሆነ ምን ማድረግ እንችላለን? ይግባኝ መጠየቅ እንችላለን። አይ እናንተ ሳስታችኋል፣ ምንም ቪዲዮ ምንም ችግር የለበትምና ቪዲዮን መልሱልኝ ወይም ቪዲዮን እዩት። ምንድነው የሚለው መሰላችሁ እንግሊዘኛውን if you think we made a mistake you can appeal። እኛን ቪዲዮ እንተሰርታችኋል ችግር ሰርታችኋል ብላችሁ የምታስቡ ከሆነ አፒል ይግባኝ ጠይቁ we will take another look at your content ነው የሚለው። እንደገና የእናንተን ቪዲዮ ድጋሚ እናየዋለን። you can appeal even after taking the training። ትሬኒንጉን ከወሰዳችሁ ራሱ አፒልም ማድረግ ይቻላል ነው የሚለው ማለት ነው። እና ችግር የለውም ዙሮ ቪዲዮ እናየዋለን እኛ ተሳስታችሁ ብላችሁ ካሰባችሁ ነው የሚለው ማለት ነው። ስለዚህ እንደዛ ነው የሚለው እንትን ይሆናል ብላችሁ ካሰባችሁ አፒል የሚለውን ሳብሚት አፒል ማለት ትችላላችሁ ማለት ነው። ነገር ግን የትኛው ነው የሚያዋጣ? ቪዲዮ ያየነው ነው ስህተት እንደሆነ እየታወቀ ነው ማለት ነው። ስህተት ካልሆነ ቪዲዮ ትክክለኛ ኮንቴንት ሳይኮሎጂካሊ ሃርም ሊያደርግ የሚችል ኮንቴንት እስከሆነ ድረስ ምን ማድረግ እንችላለን? ቴክ ትሬኒንግ የሚለውን ነው የምንወስድ ማለት ነው። ምን ይላል? ቴክ ትሬኒንግ ማድረጋችን ምንድነው ጥቅሙ የሚለው how it work ይላል። you can still decide to appeal later ይላል። to protect the community your content will not be put back on YouTube ይላል። ማለት ኮሚኒቲውን አሁንም ህዝቡን ለመጠበቅ ሳይኮሎጂካሊ እንዳይጎዳቸው አሁንም ድጋሚ ማድረግ እንችላለን የሚለው። ኮንቴንቱ ድጋሚ ፑል ባክ አይደረግም፣ ዙረን አንመልሰውም ነው የሚለው። if you violate this policy again within 90 days you will get a strike። አሁንም ድጋሚ በ90 ቀን ውስጥ 3 ወር ሳይሞላ አሁንም እንትን ካላችሁ ስትራይክ ይፈጠርባችኋል። ሌላ ችግር፣ ሌላ ዋርኒንግ፣ ሌላ ማስጠንቀቂያ ነው የሚላከው ነው የሚሉት። ስለዚህ እኛ ቴክ ትሬኒንግ የሚለውን አንዴ እንነካለን ማለት ነው። ስለዚህ ምን ይላል? about the training ይላል። ስልጠናው ምን ያህል ነው ይላል። 7 ኩዌሽኖች አሉ፣ 15 ደቂቃ ይፈጃል። እሱን ነው የሚለው ማለት ነው። ስለዚህ አጠቃላይ ይሄን ቪዲዮ እንዳይረዝም እንትኖቹን ማየት ትችላላችሁ ማለት ነው። እንግሊዘኛውን ያው ከታች ኔክስት የሚል አለ። ኔክስት የምትለውን አንዴ እንጫናታለን ማለት ነው። ስለዚህ ምንድነው ጥያቄያችን አንደኛውን ጀምረናል ማለት ነው። ኔክስት እንዳልነው ወደዚህ ነው የሚወስደን። ያው እንደምታዩት ጥያቄ ቁጥር 1 ኦፍ 7 ይላል ማለት ነው። እሱን ይላል አጠቃላይ ስለ አኒማል አቢዩስ ምናምን ወይም የእናንተ ኮሚኒቲ ጋይድላይን የፈጠረበትን ምክንያት ስለሱ ትምህርት ይሰጣችኋል ማለት ትሬኒንግ እየወሰድን እስከሆነ ድረስ ይሄን አጠቃላይ ትሬኒንጉን በስነ ስርዓት ማንበብ አለብን ማለት ነው። ስለዚህ እሱን እንትን ካልን በኋላ ምንድነው የሚለው የሌላኛውን ማንበብ አለብን ማለት ነው። ጥያቄ ቁጥር 1 any organization is post a video that exposes illegal dog fighting network ይላል። ኔትወርኩን እየታገለ የሆነ ያለ እንትን አለ ነው የሚለው። in the video no animals are visibly harmed
ምንም አኒማል የተጎዳ ምናምን አይታይም አለ። and the news anchor gives detail about how the authorities discovered the ring ይላል። አሁን ይሄ is this a violation ነው የሚለው። አሁን በቪዲዮ ኮንቴክስቹዋል ሚኒንግ አማካኝነት ቪዲዮ ምን አይደለም ማለት ነው። ይሄኛው አሁን እየነገረን ያለ ከጽሁፉ አንፃር ማለት ነው። ይሄን ጽሁፉን አንባችሁ ስተረጉሙት is this a violation ይላል። no is not ነው የምንለው ማለት ነው። ቼክ አንሰር እንለዋለን። ስህተት ከሆነም ይነግረናል። ስለዚህ this is correct ይላል ማለት ነው። ትክክል ናችሁ ብለናል። ካልመለስ ነው ምንድነው የሚያደርገን? ምን መጨነቅ የለባችሁም። ትክክለኛ መልስ ካልመለሳችሁ እንኳን ትራያጊን ነው የሚላችሁ። እንደገና ይመለስና ትመለሱና ይሄኛው ካልሰራ ያኛውን ትምታላችሁ ማለት ነው። ዜን አንደኛው ጥያቄ መልሰናል። ቀጣይ ምንድነው የምናደርገው? ኔክስት እንለዋለን ማለት ነው። ዜን ወደ ሁለተኛው ጥያቄ ስንገባ ይኸው ጥያቄ ቁጥር 2 ብሎናል ማለት ነው። ስለዚህ ምንድነው ከላይ እንትኑ እንደምናደርገው ሊሊ የምትባል የሆነ ኢሜጅ ፖስት አድርጋለች፣ የሆነ ፎቶ ፖስት አድርጋለች። ፍሌም በእሳት ምናምን ይሁን እንደምታዩት ከዚህ ላይ ማለት ነው እሳት ምናምን የሆነ እሳት አደጋ እንደደረሰ ምናምን አድርጋ ትሪቪል አክሲደንት ኢን ቻይና ብላ ማለት ነው በቻይና የተፈጠረ በጣም አስፈሪ ነገር ምናምን ብላ ነው ፖስት ያደረገች በፎቶ መልክ እንትን ብላ ምናምን ማለት ነው። ነገር ግን ምንድን ይላል? but provides no additional basic facts about who was affected ምንም ጉዳት እንደደረሰበት ምናምን እንደዚህ ወይም ፋክት ስለ እውነተኛነቱ ግን የሚያስረዳ ነገር ምንም የፖስተችው ነገር የላትም ማለት ነው። ስለዚህ ይሄ ቫዮሌሽን ነው ወይ ነው የሚለው ማለት ነው። ስለዚህ አዎ ቫዮሌሽን ነው ማለት ነው ይሄ፣ ምክንያቱም ምንም ማስረጃ የላትም። ስለዚህ ቫዮሌሽን ነው ብለን የስ የሚለውን እነካና ቼክ አንሰር እንለዋለን። ስለዚህ አሁንም ኮሬክት ብሎናል ማለት ነው። ሁለተኛው ጥያቄም ኮሬክት ነውና ስለዚህ ቀጣይ ደግሞ ኔክስት እንላለን። ስለዚህ ወደ ሶስተኛው ጥያቄ ገብተናል ማለት ነው። ሶስተኛውን ጥያቄ ማንበብ እንችላለን። በነገራችን ላይ ወደ ግራ ስክሮል ስታደርጉት ሙሉ ትምህርቱን እዚህ ላይ ማዳመጥ ማየት ትችላላችሁ ማለት ነው። ግራፊክ ቫዮለንስ፣ ስለ ግራፊክ ቫዮለንስ ደግሞ ከፈለጋችሁ ይሄው ግራፊክ ቫዮለንስ ምን እንደሆነ እዚህ ላይ ይነግረናል ማለት ነው። ስለዚህ ይሄንን ማየት ትችላላችሁ። አሁን ግን ለኛ ፈጠፈጠን ለምና ጥያቄውን እያየነው እንዴ ዘይ ምናምን የምትባለው ፖስት ኤዱኬሽናል ዶክመንተሪ ምናምን ፖስት አለች ምናምንና አስተማሪ የሆነ ዶክመንተሪ ነገር ነው የላከችው። የሆነ የሳይክል ውድድር ነበርና በዚህ የተነሳ የሆነ የተፈጠረ በ2021 የተፈጠረ ችግር ነበር ምናምንና ያው በዚህ የተነሳ ያለውን ነገር አጠቃላይ ሙሉ መረጃ ምናምን ነው የላከችው ማለት ነው። ስለዚህ ምንድነው ያደረገችው? አጠቃላይ ኤዱኬሽናል ዶክመንተሪ ነው አስተማሪ የሆነ ነገር ነውና ብዙ ነገር በ2021 የተፈጠረውን አጠቃላይ ባይኪንግ የሆነ ነበር ውድድር ነበር በፍራንስ ምናምንና እሱን ነው እንትን ያደረገችው። መጀመሪያም ስትጀምር ምንድነው የሚለው ናሬቲቭ ዘ ስታርት ኦፍ ዘ ሬስ ኤንድ ላተር ሻው ዘ ኢንጁርድ ባይ ሳይክሊስት ወንድስ ነው የሚለው የተፈጠረውን አጠቃላይ እንትን ሙሉውን ከመጀመሪያው ሲጀምሩ አንስታ ያለውን ነገር በኤቪደንስ ሙሉውን ነገር ነው ምንም ያለ ምንም ውሸት ማለት ነው ያለውን ነገር አስተማሪ የሆነ ሰው እንዲማርበት ራሱን እንዲጠብቅ በሚል የፖስተችው ፖስት ነው ማለት ነው። ስለዚህ this is a violation ይላል። ቫዮሌሽን ነው ወይ ምናምን ነው የሚለው። ይሄ ቫዮሌሽን ሊሆን አይችልም። ኖ ብለን ቼክ አንሰር እንለዋለን። ስለዚህ ኮሬክት ብሎናል። ምንድነው የምናደርገው? አሁንም ኔክስት እንላለን። ስለዚህ ጥያቄ ቁጥር 4 ገብተናል ማለት ነው። አሁንም እናየዋለን። ይሄው እንደምታዩት ጥያቄ ቁጥር 4 ይላል። አጠቃላይ ደግሞ እዚህ አኒማል አቢዩስ ደግሞ እዚህ ላይ ሙሉ መረጃ ማግኘት እንችላለን ማለት ነው። ስለዚህ አሁን ግን ጥያቄያችንን መልስ። ስለዚህ መልሱ ኖ ሆኗል ማለት ነው። አሁንም ኔክስት እንላለን። ጥያቄ ቁጥር 5 ገብተናል ማለት ነው። ኤ ክሬተር ፖስትስ ኤ ክሊፕ ዛት ሻውስ ሳምዋን ቢቲንግ ኤ ስትራይ ዶግ ይላል። ክሬተር የቪዲዮ ክሬተር ነው፣ ቪዲዮ የሚሰራ ክሬተር ማለት ነው፣ ወይም ዩቲዩበር ነው ማለት ነው። ምንድነው ያደረገው? ቢቲንግ ኤ ስትራይ ዶግ ምንድነው የሆነ ውሻን እየመታው ምናምን ያሳየ ማለት ነው። ዜር አር ኖ ቤዚክ ፋክትስ ኢን ዘ ቪዲዮ ምንም ውሻው ምን እንዳልደረገው ምናምን የሆነ ያደረሰበትን ጉዳት ምንም የሚያሳይ ነገር የለም። such as where when or why the abuse occurred ምን እንደተፈጠረ ምን የሚያሳይ ነገር የለውም። who was involved to help the viewers understand what happened የሚለው። ስለዚህ የቫዮሌሽን ነው ወይ እንደዚህ ማድረጉ ምናምን ነው የሚለው ማለት ነው። ስለዚህ አዎ ቫዮሌሽን ነው ብለን
መልስ እንሰጣለን ማለት ነው። ዜን ቼክ እናደርጋለን። ስለዚህ ኮሬክት ብሎናል ማለት ነው። ምንድነው የሚለው ከታች በነገራችን ላይ መልሱን ማየት ትችላላችሁ። መልሱ እንኳን ብትሳሳቱት መመለስ ስለምትችሉ ለምን እናንተ እንኳን ነው ካላችሁት ውጭ ቢሆን ለምን የሚለውን ያው መልሱን ሙሉን ያብራራላችኋል ማለት ነው። አሁንም ኔክስት እንላለን። ስለዚህ እኛ ከአኒማል ጋር የሆነ ስለሆነ ስህተት የሰራ ነው ማለት ነው። ስለዚህ ያው አኒማል ዶሮ አልቀረው ላይሆን አልቀረው ምንም የቀረው የለም እናያለን እንግዲህ። ስለዚህ ስድስተኛ ጥያቄ ደርሰናል ማለት ነው። አንድ ጥያቄ ነው የሚቀረን። ስለዚህ ምን እንለዋለን? የመጨረሻውን ሰሌክት እናደርጋለን ማለት ነው። ስለዚህ የመጨረሻው መልሱ ሆኗል ማለት ነው። ስንት ቀረን? አንድ ጥያቄ ይቀረናል። አሁንም ኔክስት። ስለዚህ ሰባተኛው ደርሰናል ማለት ነው። አሁንም ይሄን ሙሉ ማንበብ እንችላለን ማለት ነው። ሙሉን አንብበን መልሳችንን እንመልሳለን። ስለዚህ ምንድነው የሚለው አንቶኒ የሚባል ፖስት ያደረገው ምንድነው ፌል ነው። ፌል ኮምፒሌሽን ቪዲዮ ዛት ሻውስ ግሎሪ ኢንጁርድ ፍሮም አክሲደንት አራውንድ ዘ ወርልድ ነው የሚለው የሆነ ዓለም ላይ የሆነ ችግር እንደተፈጠረ ብዙ ነገር እንደተፈጠረ ምናምን አድርጎ ነው ቪዲዮ የሰራ። ነገር ግን ይላል ዜር አር ኖ ቤዚክ ፋክትስ ነው የሚለው ምንም ስለ እውነታው ስለምኑ የት እንደሆነ ምን እንደሆነ ምናምን የሚገልጽ ነገር ማስረጃ ምንም ነገር የለውም ማለት ነው። ስለዚህ ይሄን የፖስተ ምንድነው የሚለው ሰሌክት ኦል ኮሬክት አንሰርስ ነው የሚለው ዲስ ኮንቴንት ቫዮሌትስ ዘ ፖሊሲ ይላል ቢኮዝ ሻውስ ግራፊክ ኢንጁሪስ ግራፊክ ነው ምንም በእውነታው ዓለም ላይ የተመሰረተ አይደለም ማለትም ትክክለኛ ሆየር መቼና የት እንደሆነ ስላልገለጸ ነው የሚለው። ሁለተኛው ደግሞ ዲስ ኮንቴንት ዳዝ ኖት ቫዮሌት ዘ ፖሊሲ ቢኮዝ ሻውስ ኢንጁሪስ አስ ፓርት ኦፍ ዘ ፌል ያው የተጎዳ ነገር ስላሳየ ምንም እንትኑን ሊጥስ አይችልም ነው የሚለው። ሶስተኛው ደግሞ this content does not violate the policy because it's not graphic enough ይላል። አሁንም ይሄኛውን እንትን አይደለም ነው የሚለው። ስለዚህ ትክክለኛው አንሰር እኔ ብዬ ማስበው የመጀመሪያው ነው ሊሆን የሚችለው። ቼክ እናደርገውና ካልሆነ ሌላ ስለምንመርጥ አያስቸግርም ማለት ነው። ስለዚህ ትክክለኛ መልሰና ማለት ነው። ስለዚህ ምን እንደሚለው be sure to identify who in the context ምንድነው ይለኛው እንደምታዩት የሆነ ኮንቴንት በመሰሩበት ሰዓት ማን ነው ኮንቴንቱ ላይ ያለ የሚለው describe what the content shows ይላል። ኮንቴንቱ ምንድን እያሳየና ያለው የሚለውን when እና where it takes place ነው የሚለው የት እንደሆነና መቼ እንደተፈጠረ በስነ ስርዓት explain why you are showing it እንደገና ምንድነው የሚለው ኮንቴንቱ ማን እንደሆነ የኮንቴንት ባለቤት። ሁለተኛ ደግሞ ዲስክራይብ ዋት ኮንቴንት ሻውስ ምንድነው እያሳያችሁ ያላችሁት የት ነው መቼ ነው የሚለውን ካሳያችሁ በኋላ መጨረሻ ደግሞ ኤክስፕሌን ዋይ ዩ አር ሾዊንግ ኢት ለምንድነው የምታሳዩት ይሄን ቪዲዮውን ኮንቴንቱን ለህዝብ ይፋ ያደረጋችሁበት ምክንያት ምንድነው የሚለውን ማሳየት አለባችሁ ማለት ነው። ስለዚህ ምንድነው የሚለው ሰዎችም ደግሞ ከዚህ ላይ እንዲቆዩ በስነ ስርዓት እናንተንም ኦን ስክሪን ምንድነው ሪቴንሽን ሆነው እንዲቆዩ ቪዲዮአችሁ ላይ ምንም ሳይሆኑ እንትን እንዲሉ ማለት ነው። በጣም ደግሞ የተጎዳ አካል ምናምን ካለ ምን ማድረግ አለባችሁ ነው የሚለው መስት ቢ ብለርድ ነው የሚለው ማለት ነው። የተወሰነ ሸፈን ማድረግ አለባችሁ ምናምን ምንም እንኳን ነገሩ እውነታ ቢሆንም ነገር ግን የሰው ልጅ አሁንም በጣም የሚጎዳ ኮንቴንት ቪዲዮውን ለቀው የሚወጡ አይነት ኮንቴንት መሆን የለበትም ነው የሚለው ማለት ነው። ስለዚህ በዚህ ምክንያት የኔን በሚገባ እንትን ማድረግ አለብን ማለት ነው። ስለዚህ ምን ይባላል ግራፊክ ቫዮለንስ የሚባለው ነው። ሙሉ ዝርዝሩን ደግሞ ከፈለጋችሁ የሙሉ ዝርዝሩን ማየት ትችላላችሁ ማለት ነው። አሁን 7 ኦፍ 7 ይላል ማለት ነው። ስለዚህ 7 ጥያቄ ነበር ጨርሰናል። ምንድነው የሚለው ኔክስት እንለዋለን ማለት ነው። ስለዚህ ኔክስት እንዳልነው ምንድነው የሚለን ማለት ነው። ናይስ ወርክ ይላል you have completed the training ስልጠናውን ጨርሳችኋል ማለት ነው። በነገራችን ላይ እዚህ ላይ የምነግራችሁ ምንድነው
ስልጠናው መውሰድ ያለባችሁ እናንተ ነገ ኮንቴንት ምናምን በምትሰሩበት ሰዓት ሙሉ መረጃ ለማወቅ ጭምር ነው እንጂ እንደ ዩቲዩባችሁን ያሁኑን ጋይድላይን ስትራይኩን ለመጠበቅ ብቻ ባይሆን አሪፍ ነው ማለት ነው። ሙሉውን እንግሊዘኛውን እየፈታችሁ ምናምን ሙሉውን ተማሩበት። ነገ ይጠቅማችኋል ማለት ነው። ስለዚህ ሙሉ መረጃ ያመጣልናል። ናይስ ወርክ ዩ ሃቭ ኮምፕሊትድ ዘ ትሬኒንግ ብሎናል ማለት ነው። we appreciate you taking the time to help us keep YouTube safely እንዲራመድ ስላደረጋችሁ እናመሰግናለን ምናምን ካለ በኋላ ከታች ምንድነው የሚለው what next ይላል ማለት ነው። your warning will expire on February 24 2026 ይላል ማለት ነው። መቼ እንደሚያልቅ እየነገረን ነው ማለት ነው። if you violate ይላል or graphic content policy again before this warning expire you will get a strike ነው የሚለው። ከ90 ቀን በፊት አሁንም ችግር እንዳይፈጠር ተጠንቀቁ ነው የሚለው። if you violate a different policy you will get another warning with the opportunity to take another training አሁንም ትሬኒንግ እንዳትወስዱ ሌላ ችግር እንዳትፈጥሩ አይነት ነገር ነው ማለት ነው። ስለዚህ ይሄን ይመስላል። ደን የሚላለ ከታች ደን የሚለውን እንነካለን ማለት ነው። ከላይ እንደምታዩት ትሬኒንጉን ጨርሰናል ራይት ብሏል ማለት ነው። ስለዚህ አሁን ምንም ምን ነገር የለውም። ምን ላለን ክሎዝ ብለን ወጣለን ማለት ነው። 90 ቀን በኋላ ምን እንደሚፈጠረው ከዚህ ላይ እንደምታዩት ኮሚኒቲ አክቲቭ ኮሚኒቲ ጋይድላይን ስትራይክ የሚለው ከ90 ቀን በኋላ ምን ይፈጠራል መሰላችሁ? እኛ አሁን ትሬኒንጉን ባንወስድ ኑሮ 1 of 3 ብሎ ያመጣልናል ማለት ነው። ስለዚህ 1 of 3 ብሎ ሁለት እድል ብቻ ይጠብቀናል ማለት ነው። አሁን ግን የመጀመሪያው እንደ መጀመሪያችን ስለሆነ የማለፍ ነገር ምናምን ስለሚፈጠር 1 of 3 የሚለውን ያጠፋና ሙሉ በሙሉ ይሄኛውን ያጠፋልናል ማለት ነው። 1 of 3 ያለንም ስለዚህ እኛ 0 ይሆናል ማለት ነው እዚያ በኋላ። ስለዚህ በዚህ መሰረት ራሳችሁን ከመጀመሪያ ስትራይክ ነገር ከተፈጠረባችሁ ይሄን ማድረግ ትችላላችሁ ማለት ነው። ነገር ግን ዋናው እንዳይፈጠርባችሁ ራሳችሁ ላይ ስራ እየሰራችሁ ብትሄዱ መልካም ይሆናል ማለት ነው። የዛሬው መረጃ ይህን ይመስል ነበር። ይመቻችሁ።